በዛሬ ቪዲዮአችን ማሳየት የፈለጉት ምንድነው ማንኛውም ሰው በቀላሉ ሊሰራበት የሚችል የኤዲቲንግ ቱል ነው ማለት ነው። ይህም ካፕከት ይባላል። በዚህ በካፕከት ማንኛውንም ቪዲዮ ለቲክታክ ሊሆን ይችላል፣ ለዩቲዩብ ሊሆን ይችላል፣ ማንኛውንም ቪዲዮ ከዚሁ ላይ ኤዲት ማድረግ እንችላለን ማለት ነው። ማንን ተጠቅመን? ካፕከትን ተጠቅመን ማለት ነው። በጣም ቀላል ነው፣ ፍሪ ነው፣ በጣም ብዙም ውስብስብ አይደለም ማለት ነው። ስለዚህ ምንጊዜም ቢሆን ካፕከትን ስትከፍቱት ይህን የሚመስል ላይአውት ያመጣላችኋል ማለት ነው። ዳውንሎድ አላደርጋችሁት ከሆነ በኮምፒውተራችሁ ወይም በፒሲ ከሆነ የምትጠቀሙት ክሮም ላይ ገብታችሁ ልክ በዚህ መንገድ ዳውንሎድ ወይም ኢንስቶል የሚል አለ። ኢንስቶል ስትሉት ያወርድላችኋል ማለት ነው። በስልካችሁ ከሆነ የምትጠቀሙ ደግሞ ፕላይ ስቶር ላይ በመግባት ካፕከት ብላችሁ ሰርች ስታደርጉ ከታች ይመጣላችኋል። ኢንስቶል የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄኛው ካፕከት በጣም ምርጥ ሊያደርገው የቻለበት ምክንያቶች አንደኛ በሁለቱም መጠቀም ትችላላችሁ ኢዝሊ ማለት ነው። በፒሲም በስልካችሁም መጠቀም ትችላላችሁ። በጣም ቀላል ነው። ስለዚህ አሁን እስኪ አንዳንድ ነገሮችን ለጀማሪዎች የሚሆን ነገሮች አሳያችኋለሁ። በደንብ ተከታተሉ። ይህ ቻናል ያው አዲስ ስለሆነ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩት ለብዙ ልጆች እንዲደርስ ማለት ነው። ኦኬ ከዚህ ጋር እንደምታዩት ከታች ላይ የምታዩዋቸው አሉ። እነዚህ ከናንተ ጋር ስትከፍቱት አዲስ ከሆነ ይሄን አያመጣላችሁ። ምክንያቱም ይሄኛው ያው ኦሬዲ ሴቭ የሆነ ፋይል ነው። ካሁን በፊት የሰራውበት ስለሆነ ነው። እኔ አዲስ ስላልሆነ ነው ካፕከቱ ማለት ነው። እናንተ ግን ከዚህ ጋር ባዶ ነው የሚመጣላችሁ። ስለዚህ ምንም ቢሆን የተጋነው የምትሄዱት እዚህ ጋር ምን ይላል? ይሄኛው ክሬት ፕሮጀክት ይላል። ክሬት ፕሮጀክት ማለት ያው ፕሮጀክት ፍጠር እንደማለት ነው። ቀጥታ +1 በመንካት ትገባላችሁ ማለት ነው። ልክ እንደዚህ ስትገቡ እንደዚህ አይነት ነገር ያመጣላችኋል ማለት ነው። ከዚህ ጋር ድራግ ኤንድ ድሮፕ ቪዲዮስ ፎቶስ ኤንድ ኦዲዮ ፋይልስ ሂር እዚህ ላይ ያው ማስገባት ትችላላችሁ ማለት ነው። ይሄኛው የምታዩት ያው ታይም ላይን ነው። ቪዲዮ እንዳስገባ ነው። ከዚህ ጋር ኤዲት የምናደርግበት ማለት ነው። ስካት ያደረግን ዲሌት ምናምን ነገሮችን የምናስተካክልበት ቦታ ነው ማለት ነው። ስለዚህ ቀጥታ ምንድነው የምናደርገው? ምንም አይነት ፋይል የለንም። ልክ ፋይል ስለሌለ ነው ይሄን አይነት ጥቁር አይነት የመጣልን ማለት ነው። ስለዚህ ኢምፖርት ማለት ማስገባት ወይም ማስገባ እያለ ነው። የምትፈልገውን ፋይል አስገባ እያለ ነው ማለት ነው። ስለዚህ መጀመሪያ ላይ ምንድነው የምናደርገው? ኢምፖርት ማለት ነው። ኢምፖርት የሚለውን ስንነካ ከዚህ ላይ የተለያዩ ፋይሎች ይመጡልናል ወይም እንመርጣለን ማለት ነው። ይህ ላይ ነው ፋይላችን መጀመሪያ የነበረው። ዶክመንት ላይ ነው፣ ፒክቸር ላይ ነው ወይስ እዚህ ጋር ዲስክቶፕ ላይ ነው? ጋለሪ ላይ ከዚህ ጋር ከሆነ ከዚህ ላይ ትነካላችሁ። ወይም ደግሞ እኔ የምፈልገው እዚህ ጋር ዳውንሎድ የሚለው ለኔ ፋይል ለምሳሌ ለማሳየት የፈለኩት እዚህ ላይ ያለ ማለት ነው። እንዲህ ሴሌክት ማድረግ እችላለሁ በዚህ መንገድ። ከዛ ኦፕን እለዋለሁ። ወይም ደግሞ ከዚህ ላይ አንድ ፋይል ብቻ ካልሆነ የምፈልግ እንደዚህ ማድረግ እችላለሁ ማለት ነው። ማጥቆር እችላለሁ፣ የምፈልገውን ድረስ ማጥቆር እችላለሁ። ነገር ግን እኔ የምፈልገው አንድ ወይም ሁለት ነው። ሁለቶችን እናስገባቸው እስኪ። እነዚህ ቪዲዮዎች ናቸው። ከታች ደግሞ የኛው ፎቶ ነው። የፎቶ ምስል ነው የሚያሳየን ማለት ነው። ስለዚህ ከዛ ምንድነው የማደርገው? ሴሌክት ያደረኩትን ፋይል ምን አደርጋለሁ? ኦፕን አደርጋለሁ። ልክ እዚህ ጋር ኦፕን እንዳልኩት እዚህ ላይ ይመጣልኛል ማለት ነው። ስለዚህ ቀጥታ አሁንም ፕላስ ምልክቷን ከታች ታይም ላይኑ ላይ እዚህ ጋር እንዲመጣልን ማለት ነው አንዴ ጠቅ አደርጋለሁ። ስለዚህ ሁለቱንም ባንዴ ሴሌክት ስላደረኩትኝ ሁለቱንም ነው ያመጣልኝ ማለት ነው። ሁለቱንም ነው ከዚህ ጋር ያለውን ሁለቱን አስቀምጠው። ነገር ግን ለይቼ እኔ ይሄኛው ተሳስቶብኛል ብዬ ባልፈልገው ከዚህ ጋር ልክ ዲሌት ማድረግ እችላለሁ። ይሄ ዲሌት የሚል አለ። ልክ በዚህ መንገድ መደለት እችላለሁ ማለት ነው። አድ ማድረግም እችላለሁ፣ ዲሌት ማድረግም እችላለሁ። ስለዚህ ልክ ከዚህ ጋር ይሄን እንዳስገባ ነው ከዚህ ጋር ቪዲዮ ምስሉን እያየን ነው፣ ድምጹን እየሰማን ምስሉን እያየን ነው ማለት ነው የምናስተካክል ወይም ኤዲት የምናደርገው ማለት ነው። ኦኬ ሶ ቀጥታ ይሄንን ፋይል ካስገባን በኋላ ምንድነው ማድረግ ያለብን? ከዚህ ጋር እንገባና ሬሾውን ማስተካከል አለብን ወይም ክሮፕ ማድረግ ያለብን ማለት ነው። ሬሾ ማለት ለዩቲዩብ ሳይዝ ይሁን ወይስ ለቲክታክ ይሁን
ወይስ በምንፈልገው ሳይዝ ከዚህ ላይ ምርጫዎች ተሰጠውናል። ልክ ይህንን ሬሾ የሚለውን በምነካበት ጊዜ እዚህ ጋር ኦሪጂናል ይላል። ኦሪጂናል ማለት የመጀመሪያው ቀጥታ ልክ እንደቀረጽ ነው ማለት ነው። ያለውን ዝም ብለን እናስገባው። ይሄኛው እንዳል ኦሪጂናል የመጀመሪያው ነው ማለት ነው። ከዛ ይሄኛው 16 በ9 ሳይዝ ማለት ነው። ይሄኛው ሳይዝ ነው 16 በ9 ማለት ለምንድን ነው የሚሆነው? ለዩቲዩብ ሳይዝ ነው። የዩቲዩብ ሳይዝ ስንት በስንት ነው? 16 በ9 ማለት ነው። ከዚህ ጋር እንደዚህ ካደረግነው አሁን በዩቲዩብ ሳይዝ ሆኖልናል ማለት ነው። ከዛ ነገር ግን ዩቲዩብ ሳይዝ ሆኖ ልክ በዚህ መልክ ቢሆን አሁን እቺ ዩቲዩብ ሳይዝ ማለት 16 በ9 ማለት እቺ ጥቁሯ ማለት ነው። ጥቁሯ ከዚህ ጋር የምታዩት ጥቁሯ በጣም ጥቁሯ ማለት ነው። ይሄኛውን ምን ማድረግ እንችላለን? ማስፋት እንችላለን። ልክ እንደዚህ ማለት ነው። ልክ ጥቁሯ እስካለችበት ድረስ በዚህ መልክ ማስፋት እንችላለን ማለት ነው። ኦኬ ከዚህ በኋላ አስተካከልን ማለት ነው። ምኑን ያስተካከልን? ሳይዙን ማለት ነው። ነገር ግን ከዚህ ላይ ለዩቲዩብ ካልፈለግ ነው ደግሞ ከዚሁ ላይ ባሳየዋችሁ መሰረት ቲክታክ ቢሆን ለምሳሌ ይሄኛው ያው ሪቨርስ ነው፣ ተቃራኒ ነው ማዞር ማለት ነው። 9 16 በ9 የነበረውን 9 በ16 ማለት ነው። ልክ እንደዚህ እናደርገዋለን። አሁን እቺ ጥቁሯ ፓርት የምንድናት ማለት ነው? ቲክታክ ለቲክታክ የምትሆን ሳይዝ ናት ማለት ነው። ይሄኛውን ምን ማድረግ እንችላለን? ልክ እንደዚህ ሰፊ ማለት ነው። ልክ በዚህ በእንትኑ ሙሉ በጥቁሩ ከለር ሙሉ እንደዚህ ያደረግነው ማለት አሁን ለምን ሆነልን? ለቲክታክ ሆነልን ማለት ነው። አሁን ለቲክታክ ሆኖልናል። በዚህ መንገድ ሳይዙን ማስተካከል ትችላላችሁ ማለት ነው። ያው ይሄኛው ያን ታክል አስፈላጊ አይደለም። 4 በ3 የሚለው በብዛት የምንጠቀምበት ያው ለዩቲዩብ እና ለቲክታክ ስለሆነ እነዚህን በደንብ ማወቅ መቻል ነው ማለት ነው። ሌላ ደግሞ ግዴታ ማወቅ ያለብን ነገር ምን አለ መሰላችሁ? ከዚህ ጋር የምንፈልገውን ነገር ለማስገባት ከፈለግነን ይችኛዋን ልክ እንደዚህ አድርገን ድራግ ስናረጋት ወደዚህ ለማምጣት ይችኛዋ ወሳኝ ናት ለመስራት። ስፕሊት ለማድረግ ዲሌት ለማድረግ ይችኛዋ በጣም ወሳኝ ናት። ስፕሊት ማለት ከዚህ ላይ ያለው ይሄው ስፕሊት ለምሳሌ ከዚህ ወደ ቀኝ ያለውን የቪዲዮ ፓርት አልፈልገውም ካልኩኝ ከዚች ጋር ልክ እንደዚህ ስፕሊት አድርግና ይሄኛውን ሴሌክትድ የሆነውን ቪዲዮ ምን ማድረግ እችላለሁ? ዲሌት ከዚህ ጋር ዲሌት የሚል አለ ማለት ነው። ዲሌት የሚል ኦፕሽን አለ። ይሄኛውን ልክ በዚህ መንገድ መደሌት እችላለሁ ማለት ነው። ነገር ግን ይሄኛውን ተሳስቼ ከሆነ ዲሌት ያደረኩት ምን አለ መሰላችሁ? እዚህ ጋር አንዱ ምልክት አለ ወይም ደግሞ ሌሎች ሾርት ካቶች አሉ። እነሱን አሳያችኋለሁ በቀጣይ። ለጊዜው ግን በዚህኛው መስራት እንችላለን። ይሄኛው አንዱ ልክ እንደተጫነው ይሄው ያጠፋነውን ነገር መለሰልን ማለት ነው። እስከ መጨረሻው መለሰልን ማለት ነው ያጠፋነውን። ምክንያቱም ለምሳሌ እዚህ ጋር ስፕሊት አድርገን ይሄኛውን መደለት ፈልገን የመጀመሪያውን ሴሌክት የሆነውን መደለት ፈልገን ይሄኛውን ዲሌት ብናደርገው ስተት ያው ሁሌም ስንሰራ ስተት ስላለ አንዱ የሚል ነገር ያስፈልጋል ማለት ነው። ወይም ኮንትሮል ፕላስ ዜድ ብትጫኑ ይመልስላችኋል። እነዚህ ሾርት ከቶች በጣም ብዙ ጠቃሚ ሾርት ከቶች ስላሉ በሌላ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ይሄኛውን በዚህ መንገድ ዲሌት ማድረግ እንችላለን። ይሄኛውን ዲሌት ማድረግ ከፈለግን ልክ በዚህ መንገድ ዲሌት ማድረግ እንችላለን ማለት ነው። ሌላ ፋይል አሁንም ለማስገባት ብንፈልግ ልክ እንደዚህ ማለት ነው። ይሄንን ፋይል አስገባን። ልክ ይሄን ይመስላል። እንዲሁም ደግሞ ሌላ ለምሳሌ ከዚሁ ላይ ሌላ አድ ማድረግ ብንፈልግ ኢምፖርት አሁንም ሌላ እዚህ ጋር መተን ምን ፈልገውን ነገር ኢምፖርት ማድረግ እንችላለን ማለት ነው። ልክ ከዚህ ላይ ያው ራሱ ተደጋጋሚ ሆነ እንጂ በዚህ መንገድ መጨመር እንችላለን ማለት ነው። ለኤዲቲንግ ወሳኙና በጣም ቤዚክ የሆነው ነገር ምንድነው? መቁረጥና መቀጠል ማለት ነው። ስለዚህ እነዚህን በደንብ ከጨረሳችሁ በኋላ ለምሳሌ ይሄንን በደንብ ካስተካከላችሁ በኋላ ለምሳሌ ባክግራውንድ ሙዚክ ሊያስፈልጋችሁ ይችላል። ወይም ደግሞ ከፋይላችሁ የሆነ ሙዚቃ መጨመር ትፈልጋላችሁ ማለት ነው። ከዚህ ከላይ ኦዲዮ ሚል ነገር አለ። ይሄን ኦዲዮ ትነኩና ከዚህ ላይ ባይ ዲፎልት የራሱ ካፕከት የሚሰጣችሁ ሙዚኮች ባክግራውንድ ሙዚኮች አሉ። እነዚህን መጠቀም ትችላላችሁ። ግን ኮፒራይትም ስላሉ ያው ጥንቃቄ ማድረግ ያስፈልጋል። ከዛ ውጭ ደግሞ ኢምፖርት የሚል አለ።
ይሄኛው ኢምፖርት ምንድነው ከራሳችን ፋይላችን ለምሳሌ የራሳችን የቀዳነው ድምጽ ከሆነ ኢምፖርት የሚለውን ነክተን ኤክስትራክት ኦዲዮ ይላል ማለት ነው። ስለዚህ ኦዲዮን ኤክስትራክት ማድረግ እንችላለን ከየት ለምሳሌ ከዚህኛው ድምጹን ብቻ ከዚህ ቪዲዮ ድምጹን ብቻ ይሄ ቪዲዮ ነው ከዚህ ቪዲዮ ድምጹን ብቻ መውሰድ ከፈለኩኝ ልክ ይሄንን ስነካው ድምጹን ብቻ ያስገባልኛል ማለት ነው። ልክ ይሄን አይነት ኦዲዮ ምልክት ይመጣል። ይቺ ኦዲዮ ምልክት ናት ይችኛው ማለት ነው። ስለዚህ ድምጿን ብቻ መጣልኝ ማለት ነው ከዚህ ጋር ያለው። ስለዚህ በዚህ መንገድ ኤክስትራክት ማድረግ እንችላለን ማለት ነው። ስለማንፈልገው ዲሌት እናድርገው። እንደገና ደግሞ ከዚህ ላይ የተለያዩ አሉ ኦዲዮ አለ ከዛ ቴክስት አለ። ቴክስት ደግሞ የምንፈልገውን ቴክስት ለመጻፍ ማለት ነው። ሌላው ስቲከር አለ። ስቲከር ማለት ለምሳሌ የተለያዩ አይከኖች አሉ። ለምሳሌ ሰብስክራይብ በተን ምናምን እዚሁ ላይ መጠቀም እንችላለን ማለት ነው። ላይክ እንደዛ አይነት ነገሮችን ለማግኘት ከፈለግን ስቲከር ላይ ነው ማለት ነው። ሌላው ምን አለ ከዚህ ጋር ኤፌክትስ አሉ። ከዚህ ጋር ኤፌክትስ አለ። ይሄኛው ቪዲዮ ኤፌክት ነው። ቪዲዮአችን የሆነ የአኒሜሽን ሙድ እንዲኖረው ኤፌክት ላይ መጨመር ኤፌክት ላይ የሆነ ነገር አድ ማድረግ እንችላለን ማለት ነው። ለምሳሌ ይሄን አይነት ኤፌክት መጨመር ብፈልግ ላይክ አሁን ቪዲዮውን ብታዩት አሁን ይሄኛው ምን አይነት ኤፌክት ጨመሩበት ማለት ነው። ሉክ አሁን ይችኛዋ ናት ኤፌክት አሁን የጨመርኳት ከዚህ ጋር የምታዩት ናት ማለት ነው። ይሄን ባጠፋት አሁን የለም ማለት ነው። ኤፌክቷን ባጠፋት ምንም ነገር የለም። ሶ ይሄኛው ቪዲዮ ኤፌክት ነው ከዚህ ጋር የምንጨምርበት ማለት ነው። ሌላው ትራንዚሽን ነው። እኛውንም የምናይ ይሆናል። ትራንዚሽን ማለት ያው በቪዲዮ መካከል የምንጠቀመው ነው ትራንዚሽን። ሌላው ከዚህ ጋር ደግሞ ካፕሽን ነው። ካፕሽን ማለት ደግሞ ከዚህ ጋር የሚያወራውን ነገር ከዚህ ላይ በጽሁፍ እንዲያመለክትልን ወይም ጄኔሬት እንዲያደርግልን የምናወራውን ነገር እዚሁ ላይ በጣም ወሳኝ ነው። የካፕሽን በጣም አስፈላጊ ነው። ይሄንም የምናይ ይሆናል ማለት ነው። እኛው ፊልተር ያው የተለያዩ ፊልተሮችን የምንጠቀምበት መንገድ ነው። ከዚህ ጋር ደግሞ አድጀስትመንት አለ። እያንዳንዶቹ ፊቸሮች የምናይ ይሆናል ማለት ነው። ግን በዋነኝነት አሁን ላይ ጀማሪዎች ከሆናችሁ እዚህኛው ጋር ሳይሆን እንዴት አድርገን ዲሌት ማድረግ እንችላለን ስፕሊት ከዛ ደግሞ ዲሌት ማንፈልገውን ፓርት ዲሌት ማድረግ ለምሳሌ መሃል ላይ ይሄንን አንፈልገውም ካለን ዲሌት እናደርገዋለን ማለት ነው። ዲሌት ስንሆን ከዚህ ጋር ያለው ወደዚህ ተንሸራቶ እዚህኛው ጋር ይገጥምልናል ማለት ነው። ስለዚህ በዋነኝነት ጀማሪዎች ከሆናችሁ እንዴት ስፕሊት አድርገን እንዴት አድርገን ዲሌት እናደርጋለን የምንፈልገውን ደግሞ እንዴት አድ እናደርጋለን እንዴት ኢምፖርት እናደርጋለን ባክግራውንድ ሙዚክ እንዴት እናስገባለን ከዛ ደግሞ ቴክስት አኒሜሽን እንዴት አድርገን ቴክስቶች የምንጽፋቸውን ቴክስቶች አኒሜት እንዴት እናደርጋለን ምናምን የሚለውን እያንዳንዱ እነዚህ ጋር በደንብ ትኩረት ብታደርጉ ማለት ነው ጥሩ ነው። ለዛሬ እስከዚህ ካየን በቀጣይ በሌላ ቪዲዮ መለሳለሁ። ሁላችሁም ግን ሰብስክራይብ አድርጉ። በጣም ጠቃሚ ቻናል ነው። ብዙ ነገሮችን አሳያችኋለሁ። በሌሎች እስከመጣ ሰላም ቆዩ።